የመጀመሪያ በሰውና በእግዚአብሔር መካከል የቆመ ስለ ሕዝቡ ኃጢአት መስዋዕት ይዞ የሚገባ ስለ ራሱ ኃጢአት መስዋዕትን የሚያቀርብ የመጀመሪያ ካህን ሊቀ ካህን ጭምር አሮን። አሮን ማለት የስሙ ትርጉም ምን ማለት ነው ከተባለ የተራራ ጥንካሬ ሰጪ ወይንም ብርሃን አምጪ ተሸካሚ። የጌታ ሰላምና ጸጋ ያለ ባላችሁበት ቦታ ሁሉ ይብዛላችሁ። ውድ እግዚአብሔር ቤተሰቦች እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን። ዛሬም እንደተለመደው ከእናንተ ከተወደዳችሁ ጋር የእግዚአብሔርን ቃል እንድንከፋፈል መጥቻለሁ። በመጽሐፍ እንዲህ ተብሎ እንደተጻፈ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና ተብሎ እንደተጻፈ እንዲሁ በሌላኛው ቦታው እኛ ሁላችን ያንን መልክ እየመሰለን ከክብር ወደ ክብር እንለወጣለን ተብሎ እንደተጻፈ የልጁን መልክ እየመሰለን መንፈሳዊነትን እያወቅን አንድ እርምጃ ፈቀቅ እንላለን። ኢየሱስ ክርስቶስ ወደዚች ምድር ሲመጣ የትኛውም አይነት ተቋም ለመመስረት አልመጣም። ማለትም በዘመኑ ቋንቋ ወይ ሃይማኖት የሚለውን ድርጅት ለመመስረት አልመጣም። ሃይማኖታ የሚለው ቃል ወይንም ሃይማኖት የሚለው ቃል ከዕብራይስጡ ሃይማኖታ ከሚለው ቃል ጋር ተመሳሳይ ያለው ግንድ እንኳን ቢኖረው ሃይማኖታ ማለት እምነት ማለት እንጂ ሪሊጅን ወይንም ተቋም ማለት አይደለም። ብዙ ሰው የራሱን አይነት ተቋም ክሬት አድርጓል። እኔ ግን አንድ ነገር ልንገራችሁ እወዳለሁ። ኢየሱስ ክርስቶስ የሚፈልገው የሚያስተምረውን የሱን መልክ እንድንመስል ብቻና ብቻ ነው። በመጽሐፍ እንዲህ ይላል፣ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም። ነገር ግን ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች እንዲሆኑ መብትን እሰጣቸው እንዳለ ባሪያውም በሌላ ቦታ ሲናገር እሱን ለመምሰል የሚሆኑን ነገር ሁሉ ስለሰጠን ብሎ ጴጥሮስ እንዳወራ የሚፈልገው እግዚአብሔር እርሱን እንድንመስልና እሱን እንድንከተል ነው። ጳውሎስም በሌላኛው ቦታ እንዲህ ብሎ አወራ፣ ሰውነትን ለምድራዊ ነገር ማለማመድ ለጥቂት ወይንም በዚህ ምድር ላይ ለምንኖረው ነገር ስኬትን ጥሩ ነገርን ሊያሰጠን ይችላል። ነገር ግን እግዚአብሔርን መምሰል አለ በዚህኛው ምድር ላይ አይደለም በሚመጣው ዓለም ራሱ ጠቃሚና ተገቢ የሆነ ጉዳይ ነው። ዓለም ሁል ጊዜ ራሷን እንድትመስሉ የሆነ ነገሮችን እንድትመስሉ ነው የምታስተምራችሁ። ዓለም ሁል ጊዜ የምትነግራችሁ የምትሰጣችሁ ኤቭሪቲንግ እሷን እንድትመስሉ ነው። እኔ ግን እነግራችኋለሁ፣ ደጋግሜ ያወራላችኋለሁ፣ እግዚአብሔርን መምሰል የሚጠቅምና የሚበጅ ጉዳይ ነው። የጌታ ሰላም ጸጋ ይብዛላችሁ። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ የሚለውን በተን እየነካችሁ አብራችሁን ወንጌልን እንድታገለግሉ በአክብሮት ጠይቃችኋለሁ። ቪዲዮውን ከመጀመራችሁ ጀምሮ ላይክ እያደረጋችሁ አብራችሁን አገልግሉ። ሌሎቻችሁ ደግሞ አገልግሎቶቻችሁን መደገፍ እንፈልጋለን። ከአንተ ጋር አብረን መቀጠል እንፈልጋለን። በሰፊው የእግዚአብሔርን ጣት ባንተ በኩል እግዚአብሔር ሲሰራ ማየት እንፈልጋለን የምትሉ ስልክ ቁጥሬ አለ፣ አካውንት ነምበርም አለ። በማገዝ በምትችሉት ጎዳና በሁሉ እንድታግዙ በአክብሮት እጋብዛችኋለሁ። ይህ የልጁ መልክ ቤተክርስቲያን አገልግሎት ስለሆነ ጌታ ኢየሱስ ይባርካችሁ። እንጸልይና ወደ ዛሬው ሐሳብ እንሄዳለን። እግዚአብሔር ሆይ እናመሰግናለን። ክብር ሁሉ ላንተ ይሁን። አባ ወንድሞቼን ባርካቸው፣ እህቶቼን ባርካቸው። እግዚአብሔር አባትና አምላክ ሆይ ከኔ ጋር ለተቀመጡ ሁሉ ያንተ እጅ ይድረስላቸው። እግዚአብሔር አባትና አምላክ ሆይ ስምህ ከፍ ይበል። ስለ ሁሉ እናመሰግናለን። በናዝሬቱ በጌታ በኢየሱስ ስም አሜን። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ይሁን። ዛሬ የምናነሳው ሐሳብ ስለ መካከለኛ ስለ ሊቀ ካህን ካህናት ነው። መጽሐፍ ቅዱስ ላይ እንደምታውቁት ካህንና ሊቀ ካህን ተብሎ አለ። ሊቀ ካህን ከካህናት መካከል ብቸኛው ወደ ቅድስተ ቅዱሳን የሚገባ ሲሆን ካህናት ደግሞ በቅድስት የሚያገለግሉ በመጀመሪያይቱ ድንኳን ላይ የሚያገለግሉ ናቸው።
የመጀመሪያቱ ድንኳን ላይ እኛ እንዳልነው የኛ ደግሞ ሊቀ ካህን ደግሞ በሰማይ እንዳለ ይህንን ነገር አንደርስታንዲንግ እንድታደርጉ ፈልጋለሁ። ስለ ክህነት አንስተን ስናወራ ሁል ጊዜ የምናወራው ስለ ምልጃ ነው። ሁል ጊዜ ስለምናወራው ስለ አስታራቂ ነው። ሁል ጊዜ የምናወራው መካከለኛ ስለሆነው ነው። አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 5 እስከ 6 እንደተናገረ አንድ አምላክ አላለና አንድ አብ አላለና በሰውና በእግዚአብሔር መካከል የሚማልድ ሌላኛው አንድ አካል አለ ብሎ ያም ሥጋ የሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ ይነግረናል። ስለዚህ ሊቀ ካህን የሚለው ቃል መካከለኛ ወይንም ካህን የሚለው ቃል መካከለኛ፣ አማላጅ የሚለውን ብዙ አይነት ትርጉሞችን ይዛል። ከብሉይ ኪዳን ጥቂት ነገሮችን ብዬላችሁ ወደ ዛሬው ሐሳብ እመጣለሁ። አሮን በብሉይ ኪዳን በሙሴ አማካይነት እግዚአብሔር ሙሴን ጠርቶት በሙሴ አማካይነት ለክህነት የለየው ከሌዊ ወገን እንደነበረ በደንብ ታውቃላችሁ። ምናልባት በዚህ መካከል አሮን ማን ነው የሚለውን ነገሮችን በትንሹ ልበልላችሁ። አሮን የሙሴ የሥጋ ወንድም ነው። ከአንድ እናት ከአንድ አባት የተወለዱ ናቸው። የሙሴ ፋሚሊ ጠቅላላ 3 ሲሆኑ ወንድምና እህትማማቾች። ማርያም የምትባለው የቤቱ የመጀመሪያ ልጅ፣ አሮን ሁለተኛ ልጅ፣ ሙሴ ደግሞ የመጨረሻ ልጅ ነው። ዘጸአት ምዕራፍ 6 ከቁጥር 20 ብታነቡ ታገኛላችሁ። በሌላኛው ቦታ ደግሞ ዘጸአት ምዕራፍ 7 ከቁጥር 7 ብታነቡ ይሄኛውን ነገር ይነግራቸዋል። የሙሴ ፋሚሊ ከሌዊ ነገር ናቸው። እነሱ የወለዷቸው 3 ሰዎች መካከል አንደኛ ነው አሮን። አሮን ማለት የስሙ ትርጉም ምን ማለት ነው ከተባለ የተራራ ጥንካሬ ሰጪ ወይንም ብርሃን አምጪ ተሸካሚና አስተማሪ፣ የጥንካሬ መጀመሪያ ኦር መሪ ተብሎ ይጠራል። ወደ 4 የሚደርሱ ትርጉሞች የያዘ ስም አለው አሮን ከነልጆቹ የክህነትን አገልግሎት እንዲያገለግል እግዚአብሔር የጠራው የመጀመሪያ በሰውና በእግዚአብሔር መካከል የቆመ ስለ ሕዝቡ ኃጢአት መስዋዕት ይዞ የሚገባ ስለ ራሱ ኃጢአት መስዋዕትን የሚያቀርብ የመጀመሪያ ካህን ሊቀ ካህን ጭምር ነው። በደንብ ስሙን። የመጀመሪያ ካህንም ሊቀ ካህንም ጭምር ነው። የመጀመሪያ ካህን የምንለው አሮንን ስለሆነ ከዛ በኋላ እስከ ጌታችን ኢየሱስ ክርስቶስ ድረስ የነበሩ ሊቀ ካህናት ብዙ ናቸው። ሊቀ ካህናት ደግሞ በቁጥር ከ80 እስከ 90 አካባቢ ይደርሳሉ ተብሎ የሚገመቱ ሊቀ ካህናት በየዓመቱ በየሰንቸሩ ነበሩ። አንዱ ሊቀ ካህን እስካለ ድረስ ሌላኛው ሊቀ ካህን አይሄድምና ወይንም አይመጣምና። ስለዚህ ስለ መካከለኛው ሲያነሳ ዕብራውያን ላይ እንዲህ ብሎ ያወራልናል። ዕብራውያን ጻፊው እንዲህ ብሎ ያወራልናል። ላንብብላችሁ። ፊተኛይቱ ደግሞ የአገልግሎት ሥርዓት የዚህ ዓለም የሆነ መቅደስ ነበራት። የመጀመሪያይቱ ድንኳን ተዘጋጅታ ነበርና በእርሷም ቅድስት በምትባለው ውስጥ መቅረዝና ጠረጴዛ የመስዋዕትም ኅብስት ነበረባት። ከሁለተኛው መጋረጃ ወዲያ ቅድስተ ቅዱሳን የምትባለው ድንኳን ነበረች። በዚያም ውስጥ የወርቅ ማዕጣን ነበረ። ሁለንተናው በወርቅ የተለበጠ የኪዳን ታቦት፣ በእርሷ ውስጥ መና ያለበት የወርቅ መሶብና የኪዳን ጽላቶች ነበሩ። ቤት ቅድስተ ቅዱሳን ላይ በላዩም ማስተስረያ የሚጋርዱ የክብር ኪሩቤል ነበሩ። ስለ እነዚህም ስለ እያንዳንዳችሁ ልነግራችሁ አሁን አንችልም አለና ቀጥታ እንዲህ አለ። ይህ እንደዚህ ተዘጋጅቶ ሳለ ይህ ሁሉ ሥርዓቱ እንዳለ ሆኖ ካህናት አገልግሎታቸውን እየፈጸሙ ዘወትር በፊተኛይቱ ድንኳን ይዞራሉ፣ በመጀመሪያይቱ ድንኳን ላይ ይዞራሉ፣ ቅድስት በምትባለው ድንኳን ላይ ካህናቶች ይዞራሉ አለና በሁለተኛይቱ ግን አለ ሊቀ ካህን ብቻውን በዓመት አንድ ጊዜ ስንት ጊዜ? አንድ ጊዜ ይገባባታል። እርሱ ስለ ራሱ ስለ ሕዝቡ ስህተት የሚያቀርበው ደም ሳይዝ አይገባም። ስለ ራሱ ስህተትና ስለ ሕዝቡ ስህተት ደም ሳይዝ አይገባም። ፊተኛይቱ ድንኳን በዚህ ገና ቆማ ሳለች ወደ ቅድስት የሚወስደው መንገድ ገና እንዳልተገለጠ መንፈስ ቅዱስ ያሳያልና
እያለ ያወራል። ወደ ታች ላንብብላችሁ፣ ከታች ላንብብላችሁ። ይህንን ለአሁኑ ጊዜ ምሳሌ ነው። እንደዚህ መባንና መስዋዕትን ይቀርባልና እነዚያም እስከ መታደስ ዘመን ድረስ እየተደረጉ ስለ ምግብና ስለ መጠጥ፣ ስለ ልዩ ልዩ መታሰብ የሚሆኑ የሥጋ ሥርዓቶች ብቻ ናቸው። የሚያመልከውን በሕሊና ፍጹም ሊያደርጉ አይችሉምና አለና ቁጥር 11 ነገር ግን ክርስቶስ ይመጣ ዘንድ ስላለው መልካም ነገር ሊቀ ካህን ሆኖ በእጁ ሆኖ በምትበልጠው በምትሻለው በእጅም ባልተሰራች ማለትም ለዚህ ዓለም ፍጥረት ባልሆነች ድንኳን የዘላለም ቤዛነትን አግኝቶ አንድ ጊዜ ፈጽሞ ወደ ቅድስተ በገዛ ደሙ ገባ እንጂ በፍየሎችና በጥጃዎች ደም አይደለምና። የኮርማዎችና የፍየሎችን ደም በረከሱት ላይም የተረጨ የጊደር አመድ ስጋንም ለማንጻት የሚቀደሱ ከሆነ ነውር የሌለበት ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውና እግዚአብሔርን ልታመልኩ ከሞት ሥራ ሕሊናችሁን ሊያነጻ ይሁንን። ስለዚህም የፊተኛይቱ ክዳን ሲነጻ ሕግን የተላለፉት የሚቤዥ ሞት ስለሆነ የተጣሩት የዘላለምን ርስት የተስፋውን ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ነውና። እሱ የአዲስ ኪዳን መካከለኛ ነውና። ቅድም ብያችኋለሁ። ስለ ካህን ስናነሳ ስለ መካከለኛ ወይንም ስለ አማላጅ ነው የምናነሳው። ኢየሱስ ክርስቶስ እዚህ ጋር ቦታ አለና ሊቀ ካህን ነው። በገዛ ደሙ ነው የገባው። ብሉይ ኪዳን ላይ ነበሩ እና አሮንም ከዛ በኋላ 90ዎቹም የሚሆኑት ሊቀ ካህን ተብሎ የተቀመጡት በዓመት አንድ ጊዜ የሚገቡ ሁለት ነገር ማድረግ ይጠበቅባቸው ነበር። የመጀመሪያው ስለ ራሳቸው ኃጢአት መስዋዕትን ይዞ መገኘት በእግዚአብሔር ፊት፣ ሁለተኛው ደግሞ ስለ ሕዝቡ ኃጢአት መስዋዕትን ይዞ መገኘት። ክብር ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ሲሆን፣ ስለዚህ እሱ መካከለኛ ነው ሲል ስለ እኛ ኃጢአት ስለ እኛ በደል መስዋዕት ይዞ መቅረብ ወይንም የሌላውን ደም የኮርማን የፍየልን ደም ይዞ መቅረብ አልተገባውም። ቢኮዝ በገዛ ደሙ ገባና። ካህናት እንኳን ተፈርተው በብሉይ ኪዳን ላይ በፍርሃት ምናልባት በጥፋታቸው በኃጢአታቸው እግዚአብሔር ይቀስፈናል ብሎ ስላሰቡ ምናልባት ካህኑ ይወጣል አይወጣል በሚል ስጋት ሊቀ ካህኑ ገመድ ታስሮለት ነው ወደ ውስጥ የሚገባው። ምክንያቱም የእግዚአብሔር መገኘት እዛ ቦታ ስለሚሆን፣ ሁለተኛ ደግሞ እግዚአብሔር በመክደኛው እንኳን በኃጢአታቸው ስርየትን ሳይሆን መክደኛ እንኳን በሚያደርጋቸው ሕዝብ ላይ እነሱ በገቡ ጊዜ የእግዚአብሔር ምሕረት በሕዝቡ ላይ ይመጣና ይንቀሳቀስ ስለነበረ ይመጣና የእግዚአብሔር እጅ ያወራ ስለነበረ ብዙ ጊዜ ስለ መካከለኛ ስናነሳ ወይንም መካከለኛው ስለ አማላጅ አንስተን ስናወራ ስለ ሚማልድልን አንስተን ስናወራ ብዙ ሰዎች ስለ ሙታንና ስለ ቅዱሳን ወይንም ሰማዕታት ስለወደ ተባሉት ጉዞ ያደርጋሉ። ሙታን ቅዱሳን ወይንም ሰማዕታት የተባሉት በምድር ላይ ማድረግ የሚችሉት አንድም ነገር የላቸው። የሰው ልጅ ባይዘው ካህን የሆነው በምድር ላይ ነው። ከሞተ በኋላ በምድር በሰው ዓለም ላይ ስልጣን የለው። የሰው ልጅ ስልጣን የሚኖረው መች ነው ሲባል ሳይሞት በፊት ነው። አሁን እኔም ማስተምረው ልክ እንደ ካህን ነው። ሊቀ ካህን ደግሞ ኢየሱስ ነው። ወደ ቅድስተ ቅዱሳን የገባልኝ እሱ ብቻ ነው። እኔ የክህነቱን ቦታ ይዣለሁ። ከእግዚአብሔር ዓለም የእግዚአብሔርን ቦታ ከኢየሱስ ጋር ታረቁላለሁ። ነገር ግን የማስታረቀው ብቸኛና ብቸኛው መንገድን የያዘ ብቸኛና እውነተኛ የሆነ ጌታችንና መድኃኒታችን ኢየሱስ ክርስቶስ ብቻ ነው። መጽሐፍ ላይ እንደተናገረ ሊቀ ካህን ወዴት የሚገባ ሲባል ወደ ቅድስተ ቅዱሳን የሚገባ። ባሪያው ሲናገር ወደዚህ መለሳለሁ። እኛ ካህናት እንደሆነን ሊነግረን ሲፈልግ ጴጥሮስ እንዲህ ይለናል። አንደኛ ጴጥሮስ ምዕራፍ 1 ምዕራፍ 2 ከቁጥር 9 እንደሚል ቃል አለ። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሡ ካህናት፣ ቅዱሳን ሕዝብ፣ ለርስቱ የተለያችሁ ወገን ናችሁ። እናንተ ቀድሞ
ወገን አልነበራችሁም፣ አሁን ግን የእግዚአብሔር ወገን ናችሁ። እናንተ ምሕረት ያገኛችሁ አልነበራችሁም፣ እናንተ አሁን ግን ምሕረትን አግኝታችኋል እያለ ወደታች ያወራል። ምፈልጋት ፖይንት ይቺ ናት። የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ እያለ ያወራናል። ስለዚህ ክህነትን ወይንም ሊቀ ካህንነት የኢየሱስ ጉዳይ ሲሆን ክህነት ለእያንዳንዳችን አማኞች የተሰጠ ጉዳይ ነው። ስለዚህ በምድር ላይ ስንኖር እኛ ከአብ ጋር የማስታረቁን ስርዓቱን ወይንም መካከለኝነቱን ስንወስድ ከአብ ጋር ያለውን አይደለም። እኛ የምንወስደው የኢየሱስ ክርስቶስ ካህናት በመሆናችን ሊቀ ካህናችን ዋና እሱ ስለሆነ ወደ እሱ ነው የምንጠቁመው፣ ወደ እሱ ነው የምናወራው። ሊቀ ካህናችን ደግሞ ራሱ አንደ ገብቷልና ወደ ቅድስተ ቅዱሳናት ብቻውን ስለገባ እችን ብያችሁ ዛሬ ወደ መጨረስ ሐሳብ እመጣለሁ። ሰው በምድር ላይ እያለ እስካለ ድረስ ብዙ ሊጸልይልን የሚችለው ወይንም ለፈውስ ሊጸልይልን ይችላል፣ ለድካማችን ላይ ሊቃትትልን ይችላል። ነገር ግን አንድ ሰው ከሞተ በኋላ በዚህ ምድር ላይ ለኛ ምንም ሊያረግልን ወይንም ምንም ሊሰራልን አይችልም። በደንብ እንድታነቡት ያህል ጥቅሱን ለእናንተ ሰጣችኋለሁ። ዕብራውያን መጽሐፍ ምዕራፍ 7 ምዕራፍ 8 ምዕራፍ 9 በደንብ አንብቡ። እንዲህ የሚል ቃል አለ። ምዕራፍ 7 ከቁጥር 19 ጀምሬ ላንብብላችሁ። ሕጉ ምንም ፍጹም አላደረገምና ማንንም ፍጹም አላደረገምና፣ ስለዚህም የምትደክም የማትጠቅም ስለሆነች የቀደመች ትእዛዝ ትሻራለችና ወደ እግዚአብሔር የምንቀርብበት የሚያቀርበን የተሻለ የሚሻል ተስፋ ገብቶልናልና እነርሱ ያለ መሐላ ካህናት ሆነዋልና፣ እርሱ ግን አንተ እንደ መልከ ጸድቅ ሹመት ለዘላለም ካህን ብሎ ማለት አይጸጸትም ብሎ በተነገረለት ከማላው ጋር ካህን ሆኗልና፣ ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗልና፣ እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እዚህ ቦታ ላይ ካህናት ብቻ አይደለም፣ ሊቀ ካህናትም ጭምር የሆኑ ብዙዎች ናቸው። እስከ 100 የሚደርሱ ቅድም እንደነገርኳችሁ ኢየሱስ ክርስቶስ እስኪመጣ ድረስ ለብሉይ ኪዳን ወይንም ለእስራኤል ሕዝብ የሚያገለግሉ የነበሩ ስለሆኑ ካህናት የነበሩ ብዙዎች ናቸው። ግን እንዳይኖሩ ምን ከለከላቸው አለ? ሞት ከለከላቸው። ኢቨን በዚህ ምድር ላይ ያሉት አሁን ላይ ካህናት የነበር ነው። እኛንም ሞት የሚከለክለን በምድር ላይ እንዳንቀጥል የሚያደርገን ስቴጅ ወይንም ኤጅ ስላለ እንዲህ አለ። ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱ ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህም ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል እያለ ያወራል። ይህንን ሐሳብ ብዙዎችን ወደ መጽሐፍ ቅዱስን እንድታነቡ በአክብሮት ልጋብዛችሁ እወዳለሁ። ደቂቃይ ትንሽ ስለሆነ ከትከት እያደረግኩላችሁ ቶሎ ለመናገር እየሞከርኩ ስለሆነ ነው። ነገሮች ትንሽ አንድ ሁለት የሚሏችሁ በትዕግስት ስለሰማችሁኝ አመሰግናለሁ። ስለዚህ ብቸኛና ብቸኛ ሊቀ ካህናችን፣ ብቸኛና ብቸኛ መካከለኛ የሆነ ብቸኛና ብቸኛ ወደ እግዚአብሔር አብ የሚያደርሰን፣ ብቸኛና ብቸኛ በሰውና በእግዚአብሔር መካከል ያለ ሊቀ ካህን አንድ አለ። እኛ ክህነቱን ይዘንበታል፣ ግን ስብከት ነው የኛ። መስዋዕት ማቅረቡ አይደለም፣ በመስዋዕት ወደ ቅድስተ ቅዱሳኑ መግባት አይደለም። እሱ አንዴ ገብቶ ጨርሶናልና እኛ ራሱ በሱ በኩል ወደዛ ለመግባት ጊዜያችንን እየተጠባበቀን ነውና በቅድስተ ቅዱሳን ላይ ያለ ብቸኛ መሪያችን፣ ብቸኛ ጌታችን፣ አምላካችን ኢየሱስ ክርስቶስ ስለሆነ እወዳችኋለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። የታመማችሁ ከኔ ጋር አብራችሁ ጸልዩ። ጸልየን እንጨርሳለን። እግዚአብሔር አባትና አምላክ ሆይ እናመሰግናለን። ክብር ሁሉ ለአንተ ይሁን። አሁን በጌታ በኢየሱስም የታመሙት ሁሉ ይፈወሱ። እግዚአብሔር ሆይ የትኛውም ሕመም ከሕይወታቸው ከዘመናቸው ካሏቸው ከሁሉ ነገር በኢየሱስም የተነሳ ይሆን። የአንተ እጅና የአንተ እጅ ብቻ በጉዳዮቻቸው ላይ ጣልቃ ይግባ። የአንተ እጅና የአንተ እጅ ብቻ በነገሮቻቸው ላይ ጣልቃ ይግባ። እግዚአብሔር ሆይ ፈውስ ይቅደማቸው። በነገር ሁሉ መባረክ ይሁንላቸው። ከሁላችን ጋር አንተ አሁን እናመሰግናለን፣ እናከብራለን። በኢየሱስ ስም አሜን። ጌታ ኢየሱስ ይባርካችሁ። ፎሎ ማድረግ እንዳይረሳ። ወዳችኋለሁ።